ትችያለሽ። እናቴ በስቷል ተርጋሚ ኧረ በሴ ዛሬ የሌለ ቡላላ ጠልፎኛል። ማሙሽዬ የዚህ ሰፈር ሰው ብንጠይቅ ታውቃለህ? ይቻላል። ሁሉ እንዳስጫቸው ሰው ነው እንጂ እቃን የጠየቅናችሁ። ታይዋ ደሞን ብሩን ታያለሽ፣ ከፈለግሽ ይቀራል። ማሙሽዬ እሷን ተዋት። እጁ ላይ ንቅሳት ያለው ትንሽ ረዘም ያለ ሲመስለኝ የእጅ አመል አለበት መሰለኝ። አታውቀውም? አስማት 100 ብር አስማት። አዎ አስማት ነው ካስታወሽ። እሺ አቡሽዬ አሁን እሳት ነግረኝ። ያው ጓደኛውን ጠይቂው ይነግርሻል። ዝንጅብል መልስ። ሽንኩርቱን ወስደህ ልታከስረኝ ነው ወይ? አረ ሸምሱ ምን እሺ ነህ? ካልሆነ ከፈለክ ዱይ ዶክተር ይጻፍ። ዝንጅብል አንድ ራስ ሽንኩርት አለበት ብዬ ነው የምጽፈው። ምንድነው በዚህ በጧት የምትጨቃጨቁት? ኧረ አስማት ገላግለኝ። አንድ ራስ ሽንኩርት እየወሰደብኝ ተቸገርኩ እኮ። ምን ያለ እንኳን ሩብ ያደረገው ለዱቤም ይመቻል። ና በቃ እሙዬ አንከራተሽ አገላበጥሽው እኮ ያንቺ አይደለም እንዴ? እንዴ ፈገግታ ሳቀችልኝ። ልታሳብደኝ ነው። አጭሩ ነገር ዳሌ ለከተማ እኔንም ለዱር አይኮበሌ ክፉ አመሌ አይኮበሌ ክፉ አመሌ አይኮበሌ ክፉ አመሌ አቤት ዳሌ ክፉ አመሌ አይኮበሌ Mickey yo, yeah man, yeah, miss you more, but I'm እንዴ ፍቅር ሲዝም በዛኛው ህይወቴ ከእናንተ ጋር ነበር እንዴ የምኖረው? ዝም በል ምን እሺ ነው? ኧረ በወንድ ልጅ አምላክ ፍቱኝ። ኑ በሉ አሁን ነግቷል። እሺ የአስማት ጓደኛ ቆይ ሴቶች ተረጋጉ። አሁን ቀጥ ብለህ ለአስማት ትደውልለታለህ። ለወንድሜ ለእናንተ 5 አውሬዎች አሳልፌም አልሰጠውም፣ አልደውልለትም። እኔን እንደፈለጋችሁ አድርጉ። አሁንስ ለአስምዬ ለወንድሜ ከዚህኛው ወንድሜም አይበልጥም። የታለ ስልክ አምጡ ልደውልለት። 09 19 ተከሰረክ ደህና ነገር አሰርቅም እንዴ? እንዴ አስማቷ ምን ሰረክሽ? አስማት እኮ ነኝ። እቺን እንደ ክሪን በገመድ የምትጎተት ስልክን ይሰረከው። ያኔ ሽንኩርት እኮ ይሻላል። ቢያንስ አፈርፍሬ ዱቄት አትርፎ ይሆናል በነፍሴ ለመጣ ቢገባ ቢጠልቅም ወይዬ ጥፍጥሬ አስማት የሚገርሙ ቀበሮች ተገኝተዋል። አንተ ብቻ ና። የምርሽን ነው? መጣው በቃ መጣው። አንተ የሚገርም አየር ተገኝቷል። ቤቤ ልቁስቁስ ይመችሽ። እዚህ ጋር አልነበር እንዲጠጣን? ዝናብ ሲዘንብ ሄዶ ነው የሚሆነው። አንቺ እንደዚህ ተጀመረ? ቆይ ኧረ አስማት እኔ ምን ላድርግ? በምወደው ወንድሜ መታብኝ ነው። እቺ ማጂክ በልክ ጓደኞቼ የወሰድከውን ዕቃ ለጥፎ መልስ። የምን ዕቃ? አንተ ውሻ ተጫወትክብን አይደል? በወዳት ተጫወተብን አይደል? ራብተኛ ድሃ።
ይኸውልህ የኔ ቆንጆ የወሰድክባቸውን እቃ መልስና በሰላም ወደ ቤት ሂድ። ይኸውልሽ የኔ ማር አሁን የምትይው እቃ እጄ ላይ የለም፣ ግን አብራችሁ ለመስራት ከተስማማችሁ እኔ ጋር አሪፍ ስራዎች አሉ። ምን አይነት ስራ? እኔ ጋር ትላልቅ ባለሀብቶች አሉ። ግን ምን መጀመሪያ ብትፈቱኝ ይሻላል። አሁን የምንሰራው ሚሽን ግን እኮ ስማችንን አልተዋወቅንም አይደል? ያብ ይባላለሁ። ሃኒ፣ ኤዲ፣ ደሉ፣ ሶሊ። እኔ ጥፍጥር ይባላለሁ። አስማት፣ ቀጣዩ ሚሽናችን የሚሆነው አሁን ይሄዳል። ምን ይሰራል እዚህ በደል ቢራ እያለ? አይ በድሉ ሙርት ይዛለ እንዴ? ከዚህ በኋላ ካንተ ጋር መሄድ አልፈልግም። ሁለተኛ እንዳትከተልሽ እንዴ? አቻርፈሽ ተቀመጭ። በማያገባሽ አትግቢ። ሴት ልጅ ስትመታ ዝም ብሎ ማየት አልችልም። ሄጄ ነው ማናፍጠው። አንተ የምታናፍጥበትን ሶፍት ይዛል። የታል? ማንን ነው የምትለኝ? እዚህም ቡጥ የሆነ ፊት ላይ እጁን ያሳረፈው ሰውዬ ነው። የታለ ነገር ይልደብድቡ። የታል? ተው እባክህ፣ እሱ ኃይለኛ ነው። እኔን ወደ ቤት ሸኘኝ። ኃይለኛ? እኔ ደግሞ አርበኛ ነኝ። እሺ የታለ ነገር? አንቺ ካልሽ ግን እሺ እንሂድ በቃ። በዚህ ጋር ነው። ምን ላይ ደረሳችሁ? ቆይ እየጠበቅነው ነው። እጃችን ሊገባ ትንሽ ነው የቀረው። ምንም አይነት ስህተት አልፈልግም። ወየውላችሁ። እሺ አለቃ። ይኸው በቃ ማሪ ደርሰናል። በጣም ነው የማመሰግነው። እሺ ኧረ ጣጣ የለውም። ይኸውልሽ ሌላ ቀን ግን ካስቸገረሽ ንገሪኝ። ኩልፍልፍ ነው ማረገው። አላወቀኝም። ጎሽ አንበሳ፣ ይኸው መጣ። ቆላልፍልኝ። እሺ መጣ። አስማት ቆይ እነዚህን የመንደር ኩታሮች ምን ልታደርጊያቸው? እነሱ ጋር አንድ ንብረት አለኝ። እሱን ንብረት የት እንዳደረሱት ካልነገሩኝ እዚሁ ነው ገድያቸው መሄደው። ለመሆኑ ግን በረሮ ገለሽ ታውቂያለሽ? ምን አልክ አንተ ሌባ? ይኸውላችሁ እህቴ የምትፈልገውን ነገር ከማድረግ ወደ ኋላ አትልም። ስለዚህ የምትፈልገውን ዕቃ ስጧትና በሰላም ወደ ቤታችሁ ነው። ይኸውልሽ የኔ ቆንጆ፣ እኔ ደግሞ ከዚህ አንቺን ይዤ ሰሪ ንቅንቅ አልልም። ምንድን ነው ያልከኝ አንተ ካንጋሮ? ፎብኗ። ለማንኛውም ውጪ ስጦታ አዘጋጅተንላችኋል። እኛን ከመንካታችሁ በፊት አይታችሁ ትውጡ አይሻልም? አለቃ፣ በጣም ብዙ ሰዎች ውጪኛ ለማጥቃት እየጠበቁ ነው ያሉት። ምን
እንዴት ሆኖ ማለት አሪፍ። ይኸውልሽ ጥፍጥሬ፣ ወጥመዱ ሳንገባ አንቀርም። የሆኑ ሰዎች እየተከታተሉ ሂዱ። አንቺም ጠንቀቅ በይ። እኔ ምን እየተፈጠረ እንዳለ አልገባኝም። ድመት ውር ሚያው ሚያው ስቲሎ ድመቷ ላይ እያንዣበበ ነው። ድመቶች እኮ ግን ካዲ ናቸው። የራስሽን ድመት ብትከታተያት ጠላትሽ ቤት ስትገባ ታያታለሽ። እሷን ለማስቆም በርከት ያሉ ሳምቦች ያስፈልጉሻል። ፈጥነሽ አድርጊው። ምን ነው ማደርገው? አልገባኝም። ውይ አወዛገብኩሻ። ድመቶች እኮ ስለምጠላ ነው። ነይ እንሂድ። እናንተ ውሾች ቆይ